ጫማ እናድርግለት እዚህ ቤት አንበሳው በቃ እንግዲህ ውጭዬ ዛሬ ዘንጣል ደግረም ሄድ ግዴታ አልተኛም በልሽ ዛሬ ወደ ወጣ ደግረም ሄድ ግዴታ ዛሬ በግሪሽ ይሄ የት ነው ሲጀመር? ይሄ ቤት የነ ሩታ የና አብርሽ ቤት አይደል? ሩታ ደግሞ ትላንት እንዳየነው ከሆነ ሻንጣውን ይዛ ወጣለች። አሁን እንደም ሰው አንዳንድ ሰዎች ሲገምቱና ነገር ዳኒ ጋር ሄዳ ነው ምናምን ነገር የሚባል ነገር ወሬ ተነስቶ ነበር። ግን እንደምናየው ከሆነ ሩታ አልሄደችም፣ ዳኒ ነው እዚህ ቤት የገባው። ወይስ እንዴት ነው ነገርየው? ሻንጣውን ይዛ ሄዳ ምናምን ነገር ከሆነስ እዛ ቤት ትላንት ማን ያደረው? እሱንም ምናምን ነገር ግልጽ አድርጉልና። የፊቱን መቼ ያውቀዋለሁ ከምኞት ውጪ ሁሉም በእርሱ ነው። ሰላም እንዴት ናችሁ ውድ ቤተሰቦች? እሺ ቤተሰቦች ዳኒ ሰላም ብሏችሁ እስከሚገባ ድረስ እኔም የራሴን ሰላምታ ለእናንተ ላድርስ። እንዴት ናችሁ? ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። በዳኒ ቤት ነው እንግዲህ የመጣሁት። በዚህ አጋጣሚ የዳኒ ቤተሰቦች ካላችሁ አለን እያላችሁ እስቲ ኮመንት ላይ መኖራችሁን እንደ አቅም ምናምን ነገር ኮመንት ላይ ጻፍ አድርጉ። ያው እርግጠኛ ነኝ የዳኒ አብዛኛው ቤተሰቦች አዲስ ስለምትሆኑ ማለት ለዚህ ቻናል እና እኔ ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። አስተያየቶቻችንን በነፃነት በማንም ቪዲዮ በማንም ላይ የምንሰጥበት ቻናል ነው። ሰብስክራይብ በማድረግ በድጋሚ ቤተሰቡ ሁላችኋለሁ። ቪዲዮን የጀመራችሁ ደግሞ ሁላችሁም ላይክ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንግባ። ቆንጆ ነገር ገዝቼ ለመሄድ አስቤያለሁኝ። ሩታዬን ስታይ በጣም ደስተኛ እንደምትሆን አስባለሁ። ልጁ ደግሞ ይበልጥ ደስተኛ ይሆናል። የምገዛለትን እንግዲህ ልብስ ደግሞ ለብሶ አደራ ዳኒ፣ አሁን ለምሳሌ ማለት ነው ልጁ ምናምን ነገር ለመጠየቅ ምናምን ነገር አይደል፣ ያው ለሱ ስጦታ ምናምን ለመግዛት አይነት ነገር መሰለኝ የዛሬው ቪዲዮ። ሩታን እንግዲህ በአግባቡ ስላልጠየቅ ከዚህ በፊት ለዛ ይመስለኛል እሱ ቪዲዮ። እና አደራ ከስጦታ የዘለለ ነገር እንዳታይ፣ ከስጦታ የዘለለ ነገር እንዳታስብ። እቺን ማስጠንቀቂያ ሰጥተን ዳኒ እንልኳለን። ከዛ ካለፈ በቃ የዳኒ ቤተሰቦች እንጂ ከተቀየማቸውኝም አላቅም ብቻ ዋ ብለን እናባረዋለን። እነማን? የሩታ ቤተሰቦች ማለት ነው። ሄርሜላም ብትኖር ሄርሜላም ብትመጣ ሄርሜላም ብትኖርም ከሩታ ጎን ነው የምሆነው። የሄርሜላን ጉዳይ እንግዲህ ቆይ ሄርሜላ እኮ ከአንተ ጋር ያለውን ጣጣ ምናምን ነገር ጨርሳ ከአብርሽ ጋር እዛ ታርቃለች። ምንድን ነው የምትለን? ኧረ ዳኒ ተው። ያላየ ከሆነ ምናልባት እናንተም ቤተሰቦች ያላያችሁ ከሆነ አንዴ ቆይ ወደ ዳኒ እንመለሳለን። ግን አብርሽና ሄርሜላ ታርቀው የነበረበትን ቪዲዮ ደግሞ አይተን እንመለስ። ማመን ያለብህ እኔን ነው ወይስ ጥሩ ያልሆነውን ዳኒ ነው ማመን ያለብህ? እናንተን ለማለያየት በጣም ብዙ ሰው ብዙ መንገድ እየሄደ ነው እያልኩ ካለ ይኸውና ማለት አቤል ምናምን ነገር አለ። ዛሬ እንግዲህ ከየት እንደሆነ ከተጣለበት መጥቷል። እንደ እሺ እኔ ለምሳሌ ትርፍ ነገር ልናገር፣ ግን ብቻ አቤል ሊያስታርቃቸውና ነገር ዛሬ መጥቷል። እንግዲህ ዳኒ ያላየ ከሆነ ሄርሜላ ምናምን ብለህ እዛ ስጠቅስ ስለነበር አንደኛችን ደግሞ የችኛውን ቪዲዮ አንድ ላይ አይተን እንመለስ ብዬ ነው። እና እንግዲህ አቤል ከተረሳበት ምናምን ነገር መጥቶ ዛሬ አብርሽና ሄርሜላ ምናምን ነገር ሊያስታርቅ ነው። እስቲ ይሳካለት ይሁን የሚለውን ደግሞ እኔ ማለት ብቻህንስ የሚያስኮን ነገር በእኔ በኩል ምን አለ? ምን አገኘህብኝ? ዳኒን ታውቀዋለህ ምን አይነት ሰው እንደሆነ። ማለት እኔ እናንተን ለማጣላት ነው በቃ እሱ ሲጀመርም ሆን ብሎ የተነሳው ገባ። ከዚህ በፊት እስቲል ነገሮችን ሄርሜላ የሆነ እዚች ጋር ድብና አድርጋ እያሳመነች ነው። እኔ እንዲሁም ብዙ ቆራረጭ ምናምን ነገር አወጣው እንጂ ያላያችሁ ሰዎች ምናልባት ማለት ነው ምን እያለች ነበር? ሄርሜላ ኤአይ ነው ስትል ነበር። እኔ እንግዲህ ባለፈው ብያችሁ ነበር ኤአይ ነው ብላ ልታሳምነው እንደምትችል ማለት ነው። ማንን? አብርሽን እንግዲህ ኤአይ ነው ብላ ልታሳምነው ትችላለች፣ ጅል ነው ብላ ስለምት። አሁን እሺ ኤአይ ነውም አልሆነም ብቻ እውነታው እነሱ ጋር የሚቀር ነገር ነው። ያው በዚች የሚቋጭ ነገር ከሆነ ማለት ነው፣ በዚች የሚቋጭ አይነት ነገር ከሆነ ሄርሜላ ጋርና ዳኒ ጋር ይቀራል። አብርሽን በመተማመን ነው ነገርየው የሚቀጥለው እንጂ ማስረጃ ኖሮት አይደለም። ማስረጃ ቢኖረውማ ወይ ይለያያል ወይ አይለያይም፣ ግልጹ ምናምን ነገር ይናገራል እንጂ ስልኩ ምናምን ነገር ዘግቶ ከሄርሜላ አይደበቅም። እሺ አሁንም ደግሞ እንደዚህ እንዲደብርክ ምናምን በቃ አንገት እንድትደፋ ማንም ከጎን እንዳይኖር ነው እነሱ ሀሳባቸው። ገባ? አሁን እናንተ ከተራራቅን አንተ ብቻ የምትሆን ከሆነ እንዴት ነው ነገሮችን ለመቀበል ይከብድሃል። ሁሉም መቶ ሆይ ሆይ ይልብሃል። ያንን ነገር ነው የፈለጉት። ገባ? ስለዚህ እንደዚህ እንዲሰማ ካልፈልግም እሺ። እኔ ደግሞ ከጎን አቀፋት አሳመነችው ማለት ነው። ይኸውና ሄርሜላ በአንዲት ምናምን ነገር ጥሪ እና አብርሽ ምናምን ነገር ብላ የጠራችው ምናምን ነገር አሳመነችው። እኔ እኮ በጣም ያናደደኝ ሰዎች እኔ አሁን እነሱ መታረቃቸው ምናምን ነገር አይደለም፣ በጣም ያናደደኝ አብርሽ ጉዳይ ነው። ሄርሜላን በአንዴ እንደዚህ የሚያምንበትን ልክ ሩታን አስቡ፣ ለማመን እንዴት እንዳዳገተው ማለት ነው። ማለት ለምንድን ነው ሩታን ማያምናት? እኔ እንዲያውም እኮ ማለት ነው ማያምንበትን ምናምን ምክንያት ብላችሁ አብርሽ እንዳይዋ ምናምን ነገር ስታሞካሹት ልበል ወይ ደግሞ ስደግፉት ምናምን ነገር የነበራችሁ ሰዎች ይኸውና፣ እስቲ ሄርሜላን ለምን ታዲያ በቀላሉ አመናት? ሩታን ባይፈልጋት
እና እዚች ቦታ ላይ እኔ ከመታረቃቸው በላይ ያስደበረኝ የአብርሽ ሄርሜላን ማመኑ ነው። ቢያንስ ነገሮችን ለማጣራት ማለት ነው። ከነ ጥርጣሬ የሆነ ነገር ሆኖ እኮ ነው እንትን እያላት ያለው በቃ እየተስማማ ምናምን ነገር እየታረቃት ያለው እና እንጃ እኔ ቢያንስ ሩታ ጋር የዚች አሁን ሄርሜላን የምታምንበትን ያክል ጥቂቷን ራሱ ብታምን ብዙ ችግር አይፈጠርም ብዬ አስባለሁ። ግን ሩታን የሚያስጠላው ነገር አብርሽ አላመናትም። እንደዚህ አይነትም ደግሞ ከኋላ ላይ ከሌላ ወንድ ጋር ምንም የማደርገው ነገር የለም። እኔ አሁን እኮ የሚጨንቀኝ እንዳንቺን አይነት ሴት እንዴት እንደሚሰጠኝ ነው። ፈጣሪ ግራ አይገባኝ። ይሰጥሃል አቤል። አቤል በጣም ተሳስተሃል። እንደ ሄርሜላ አይነት ሴት እውነት ተመኝተ ነው እርግጠኛ ነኝ ለቪዲዮና ነገር ካልሆነ በስተቀር እሷንም የልብ የልብ እንዲሰማት ሞቅ ሞቅ እንዲላት ካልሆነ በስተቀር አትመኝም። ማናችንም ወንዶች እንደ ሄርሜላ አይነት ሴት አንመኝም። እርግጠኛ ሆኜ የምናገረው ማለት ነው። እስቲ ምናልባት ይህን ቪዲዮ የምታዩ ወንዶች ምናምን ነገር ካላችሁ ኮመንት ላይ ነገር ነው። እንደ ሄርሜላ አይነት ሴት ምናምን ነገር ትመኛላችሁ ወይስ እንደ ሩታ አይነት? ይሄን ለእናንተ ጥያለሁ። እኔ ግን እንደ ግሌ ማለት ነው እንትና አቤልም እየዋሸ ነው የሚመስለኝ። እኔ ደግሞ በበኩሌ እንደ ሄርሜላ አይነት ሴት ማግባት አልፈልግም። በቃ ይሄ የኔ ምርጫ ነው። የእናንተ ምርጫ ኮመንት ላይ ያስቀምጡ። ከማንና ከማን ከሄርሜላና ከሩታ ማለት ነው። ብቻ ለማንኛውም እዚህ ድረስ የእነሱን ቪዲዮ ካየን አሁን ወደ እነ ዳኒ እንመለስና እነ ዳኒ አካባቢ ደግሞ ምን ተፈጥሯል የሚለውን ነገር እንቀጥል። ከዚህ ብዙ አይነት መረጃዎች አሉ በእኔና በሄርሜላ መሀል። እሱንም በቀጣይነት ለእናንተም የማሳይ ይሆናል። ማለት ያው ሄርሜላ ነገሮችን ካላመነችበት ነገሮችን ሁሉ አሳልፌ ለአብርሃም የምሰጥ ይሆናል። ነገር ግን ዛሬ ከነሱ ቆይ ለምንድነው ተስፋ ማስቆርጠው? በሄርሜላ ተስፋ ቁረጥ። እኔ እኮ ማለት ነው እኔ ሞር አሁን ለምሳሌ ሄርሜላ ጋር ግንኙነት ይኑራችሁም አይኑራችሁም ምንም አያገባኝም፣ ምንም ግድም አይሰጠኝም ምናምን ነገር ግን ማለት መረጃ ካለ በጊዜ አውጣና በጊዜ ሄርሜላንም አብርሽም ቁርጣቸው እንዲያውቁ ምናምን ነገር አንተ ምናምን ነገር ህዝቡም እረፍ ይበል መረጃ ካለ ማለት ነው። ከሌለ በሌላ እንትን የሰውንም ልብ ያንተንም ኦዲየንሶች ልብ ምናምን ነገር ዝም ብላ አታንጠልጥል እና አብርሽና ሄርሜላ እንደሆኑ ይሁን አሁን እንዳየነው እየተቃቀፉ አለማቸውን እየቀጩ ምናምን ነገር ሁላ መጨረሻ ላይ ማለት ነው ቡና ላፍላለ ምናምን ነገር ቤት እንሂድ ምናምን ነገር ብለው ነው የሄዱት የግሬስን ፋሚሊ የተሰናበቱት ማለት ነው። እና መሀል ቤት እንጃ አብርሽ በጣም ጀል ስለሆነ ካንተ በላይ ሄርሜላ ተሸውዷለች። ካንተ በላይ ሄርሜላ ታሳምኗለች። ለዛ መረጃ ካለ በጊዜ አውጣ እንጂ ይሄ ዝም ብሎ ማስፈራሪያ ምናምን ነገር አሁን ሄርሜላም ጋር አብርሽም ጋር አይሰራም። ምን ሙሉ ነው? ኦኬ ሙሉ ነው። ቤተሰቦች እንግዲህ እንደምታዩት ምንድነው ግን ነገር ይሄ አሁን ዳኒ እንግዲህ ለልዑል ስጦታ ምናምን ነገር እየገዛ ነው እና ምንድነው እኔ ስለዚህ ነገር አላውቅም። ለህፃን ልጅ ስጦታ ሲገዛም አይቼ አላውቅም፣ ገዝቼም አላውቅም። ሲጀመር መግዛቱም አቅም የለኝም። ለነገሩ እኔ ራሴ ህፃን ሆኜ ምናምን ነገር ለህፃን ልጅ ስጦታ ብሰጥ ሼማራል እና ባይሆን የህፃን ልጅ ስጦታ እናንተ ብትሰጡኝስ? እሺ ለማንኛውም ስቀልን ትንሽ ጨዋታ ነው ነገር ጣል አድርገን ምናምን ነገር እንለፍ ብዬ ነው። የኔ አባት ሰላም ነው? ዛሬ ቆይ ዳኒ የምር አሁን የልጁን ልብ ለመስረቅ ነው የሩታን ልብ ለመስረቅ ነው ይሄ ሁሉ ነገር ስጦታ? ለነገሩ ይበዛበታል ብዬ አላስብም። ልዑሌ ምናምን ነገር የሩታ ልጅ ስለሆነ ይበዛበታል ብዬ አላስብም። ማናችሁም ደግሞ ይበዛበታል ብላችሁ እንደማታስቡ ተስፋ አደርጋለሁ። እና በዚህ አጋጣሚ ማለት ነው ልዑሌን ትንሽ መርቀነው አናውቅም። ቤተሰብ እንደ ግሬስ ፋሚሊ እንደ ተመልካችን ፋሚሊ የብሱ ቤተሰቦች እንግዲህ መርቀነው አናውቅም። እኔም ትንሽ መርቀው አላውቅም እና ዛሬ እስኪ ብመረቀውስ ምን ብለን ህፃን ልጅ ግን ምን ተብሎ ነው የሚመረቀው? ብቻ ለማንኛውም ሩታን ያሳደግልሽ እንላታለን። ልዑሌን ደግሞ ማለት ነው እደግ ተመንደግ፣ ለእናት ለአባት ምናምን ነገር ለወግ ማድረግ የምትበቃ አይነት ሰው ሁን። በዚህ ክፉ ዘመን ደግሞ ማለት ነው ምናልባት ይህን ቪዲዮ ሲያድግ ምናልባት ወደፊት ምናምን ነገር ካየው የዛኔ እንግዲህ ሜንሽን ምናምን ነገር እያደረግ ነው ይህን ቪዲዮ እንልክላታለን። ግን እስከዛው ድረስ ስታደግ እንግዲህ በዚህ መጥፎ ዘመን መልካም ልጅ አድርጎ ፈጣሪ ያሳደገ። ሌላ ምንድን ነው እናንተ የምትጨምሩትን ነገር ጨምሩ። ብርድ ልብስም አለ። ይሄ ደግሞ ታይ ትልቅ ነው፣ በጣም ብዙ ነው። እኔ እሺ ቆይ አሁን ማለት ነው እኔ አሁን ምን ትዝ እያለኝ እንዳለ ታውቃላችሁ? አሁን የሆነ ማቀሳሰር አይሆንብኝና ያው ብዙዎቻችሁ ልተረጉሙ ትችላላችሁ ይሄን ነገር ስል ግን ማለት ነው እኔ አሁን ዳኒን ባየሁበት አይን ከሩታ ጎን ነበርን ምናምን ነገር ሲሉ የነበሩ የራሷ ከተማ ልጆች የቡታጅራ ልጆች ማለት ነው ዛሬ ተቀያይረው ከአብርሽ ጎን ሆኖ ማለት ነው እንደዚህ አይነት ለልጇና ነገር ስጦታ አምጥተውላታል።
እሺ አሁን ለምሳሌ ካመጡላት አላውቅም፣ ግን እርግጠኛ ነኝ ቢያመጡ ደግሞ ያው ከግሬስ ፋሚሊ ጋር አንድ ላይ ምናምን ነገር ሆነን እንደምናይና ስጦታውን ነገር እንደምንሰጥ ግን አሁን ለሩታ ማሰብ ይሄ ባል ማምጣት እንትን ማለት አይደለም። ከዚህ በፊት ስጦታ አምጥተውላቸው ከሆነ እኔ አላውቅም፣ ግን አብዛኛውን ነው። አሁን ጥቂት ሰዎችን እነማን ልትጠቅሱ እንደሆነ ምናምን ነገር አውቃለሁ፣ ግን ሌሎቹስ አሁን ለምሳሌ 1-2 ሰው ብቻ አይደለም ስጦታ ምናምን ነገር ማምጣት ያለበት ብዬ አስባለሁ። እና እንደዚህ አይነት ማህበራዊ ነገር ላይ ለምን አጠነክሩም? ይሄ ዝም ብሎ በቃ ሌላ ትዳር ከንትን አምጥታችሁና ነገር ለሩታ እንኪ ብላችሁ የሆነ አዲስ ባል ለመስጠት ከመሞከር ለሩታ እንደዚህ አይነት ነገር ነው በዚህ ሰዓት የሚያስፈልጋት። ልጅ ማሳደግ እንግዲህ በዚህ ሰዓት ቀላል ነገር እንዳይደለ ሁላችንም የምናውቀው ነገር ነው። ይሄ ልጅ ገና የምግብ ወጪ አለበት፣ የዳይፐር ምናምን ተብሎ ከትልቅ ሰው እኩል ነው ወጪ ሊወጣበት የሚችለው እና ትልቅ ሰው ብትሆኑ ይሄ ከማባላትና የዩቲዩብ ገንዘብ ለመልቀም ከመሯሯጥ ይልቅ ለሩታ እንደዚህ አይነት ቁም ነገር ታደርጉ ነበር። በዚህ ሰዓት ለሩታ ዳይፐር እንጂ ባል አይደለም የሚያስፈልጋት። እና እስቲ አንዳንድ ሰዎችን ሜንሽን አድርጓቸው ለእነማን ይሄን መልእክት እንደሆነ ሁላችሁም ይገባቸዋል። የግሬስ ፋሚሊዎች አውቃለሁ በዳኒ ቤት እንዳለው፣ ግን ያው የግሬስ ፋሚሊዎችም እዛ መሀል ስለምትኖሩ ብዬ ነው። ምንም ስጦታ ሳትሰጠኝ ነው እኮ ያደኩት ይለኛል ብዬ እኔ ግን የረሳነው ነገር ቤተሰብ ነገር አስታውሱኝ አላልኳችሁም? ሩታ ዛሬ እንዴት ናት? ፏ ድምቅ አላለችም? ብርት አላለችም? እና ለዛሬው እኔ እውነት ለመናገር ብርት ብላብኛለች፣ ግን ማለት ነው ሰማያዊ ነገር ይሄ ድምቅ ያለ ምናምን ነገር ሙሉ በሙሉ ለዛውም አሁን ከላይ ሲሆን ችግር የለውም ከስርም ጭምር ሰማያዊ ሲሆን ብዙ አድናቂ አይደለሁም የሰማያዊ ከለር። እና ዛሬ ስንት እንስጣት ለሩታ? ከ10 8 እንስጣት። ቤት ውስጥ ምናምን ነገር ስላለች 8 ሰተናታል። ውጭ ወጣ ስትል ደግሞ በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ግን እናንተ የራሳችሁን አስተያየት ምናምን ነገር ለዛሬው ለሩታ አውትፊት ከ10 ስንት እንደምትሰጡ ኮመንት ላይ አስቀምጡ። ቪዲዮአችንን እንቀጥል። ሀይ በላችሁ እስኪ ዘጋ። እንዴት ናችሁ? ደህና ናችሁ ወይ? ዳኒ ስጦታ ይዞ ሊመጣ ምናምን በላችሁ። ዳኒሻ ስጦታ ይዞልኝ መጣ። ስለ ስጦታው ማለት ነው ስታደርግ ቆይ እሺ፣ እኔ ለምንድን ነው ግን ማለት ነው እኛ እንደ ግሬስ ፋሚሊ ተስማምተን ዳኒን አጎት ማናደርገው? ለምን ተስማምተን ማለት ነው? አሁን እርግጠኛ ነኝ ዳኒን በሌላ ነገር እንደማያስብ። አሁን ዝም ብዬ በቃ ቁጭ ብዬ ለመረዳት ሞከርኩ የዳኒን ሁኔታ ምናምን ነገር። አንዳንዴ ከቀልድና አንዳንዴ ከመበሻሸቅ የዘለለ መጥፎ ሀሳብ እንደሌለው ተረድቻለሁ የዳኒን ሁኔታ ማለት ነው። ግን ለምን አሁን ያመጣሁትን ሀሳብ ተጋሩኝ እና እስቲ ሁላችሁም እንዲያው አጥለቅልቁት። ኮመንት ላይም በሱ ቻናልም ሄዳችሁ ቡሱ ነው የላከም ምናምን ነገር በሉና አጎቶናል። ከዛሬ ጀምሮ የልዑል አጎቶ አድርገን ሾመናል። ግን በማን በኩል ይሁን? በሩታ በኩል አጎት ይሁን ወይስ በአብርሽ? አይሆንም፣ በአብርሽ አይሁን፣ በሩታ ቢሆን ይሻላል። ለዛ እስቲ ዛሬ እንሹም። ዛሬ የሹመት ቀን ይሁንና ዳኒን አጎት አድርገን እንሹመው። ከዚህ በኋላ እንዳጎት የሚጠበቅበትን እያንዳንዱን ነገር እንዲያደርግ እናስጨንቀዋለን ማለት ነው። እና እስቲ ሄዳችሁ የእሱንም ኮመንት አስጨንቁ። ባይ ሲያምር ማለት አይ እውነት ማለት እኔ እንደፈራሁት አይደለም። ልብሱ ከልዑል ይተልቃል ነገር ብዬ እንደፈራሁት አይደለም። ልብሱ ጽድት ያለ ነው። ከ10 ሰጥተናል። ለሩታ እንዴት 8 ሰጥተህ ለልጁ 10 ትሰጣለህ እንዳትሉኝ። እኔ ነጭ ነገር ይመቸኛል። እና እንግዲህ ዳኒ ምርጫ ላይ ምናምን ነገር ራሱን አላስፎገረም አላስበላም። ለልዑል ልጅ 10 ከ10 ሰጥተነዋል። እስቲ የእናንተን ደግሞ ኮመንት ላይ ለልዑል ልጅ እና ደግሞ ለዳኒ ምርጫ ስንት እንደምትሰጡ ከ10 ኮመንት ላይ አስቀምጡ። እንደዚህ ፋብሩማ በቃ ሻይ ቡና እንላለን። ከቆያ ሰው ቦርሳ እንጂ ብላ ቤተሰቦቻችንን እንዲያወራቸው ለስንቻ በላቸው። እኔ ቦርሳ ይዤ ልምጣ። ውጡ ወክ አድርጉና ነገር ሻይ ቡና በሉ። ግን ማለት ነው መንገድ ላይ አንተን ልጁንና ሩታ ምናምን ነገር ሲያዩ ሰዎች አንዳንድ የአበሻ ምላስ እንግዲህ ታውቃላችሁ፣ የልጁ አባት ዳኒ ነው ምናምን ነገር ብለው እንደ ቀልድ የተነሳውን ነገር እንዳያመሩትና የሆነ ሚዲያው ላይ ደግሞ ሌላ መነጋገሪያ የሆነ አተካራ ምናምን ነገር እንዳይፈጠር ብቻችን ፍሩ። ሌላው ነገር ጣጣ የለውም። ብቻ ጊዜው ሲደርስ ደግሞ ኤድናቦልም የትም ብቻ የህፃናት መዝናኛ ሆነ ነገር ሄዶ ይዝናናል ነገር የዛ ቀን ሰው ይበላል። እኛም ደግሞ በብዙ ነገር ተለውጠ ምናምን ነገር የልጁ ማደግ ብቻ ሳይሆን እኛም ተለውጠ ምናምን ነገር ብዙ ነገሮችን እንድናይ ፈጣሪ ያብቃን እላለሁ። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። በዛሬ ቪዲዮ በጣም ደስ ብሎኛል። ማለት በቃ ዝም ብሎ ደስ የሚል ቪዲዮ ምናምን ነገር ስለሆነ እስቲ ሁላችሁም ላይክ እያደረጋችሁ ደስታችሁ ምናምን ነገር እንድትገልጹ እፈልጋለሁ። እዚህ ድረስ ስላያችሁ ደግሞ ሁላችሁንም ከልብ አመሰግናችኋለሁ፣ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።